በአሜሪካ የባላድ ኢግል ወይም ነጭ ንስር ላባን ከመሬት ማንሳት እስከ $100,000 ቅጣትና እስራት የሚያስቀጣ ከባድ ወንጀል መሆኑን ያውቃሉ? ሰላም ጤና ይስጥልኝ የግሩም መረጃ ቤተሰቦች እንዴት ናችሁ? ለዛሬ አሜሪካውያኖች ምልክት አድርገው ስለሚጠቀሙት ነጭ ንስር አስገራሚ መረጃ ልናጋራችሁ ወደድን። አብራችሁን ቆዩ። የአሜሪካ ብሔራዊ ምልክት የሆነው የባላድ ኢግል ዝርያን ጥበቃን በተመለከተ የወጣው ጥብቅ የፌዴራል ሕግ አሁንም ድረስ በርካታ አሜሪካውያኖችን ጭምር እያስገረመ ይገኛል። በአገሪቱ የወጣው ሕግ እንደሚያስረዳው ማንኛውም ሰው በግል ይዞታው ላይ እንኳ ቢሆን በተፈጥሯዊ መንገድ ከንስር ወፍ ላይ ወድቆ የተገኘ ላባ ማንሳት፣ መያዝ፣ መንካት ወይም ወደ ቤት ይዞ መግባት በጥብቅ የተከለከለና ከባድ የፌዴራል ወንጀል ነው። እንደ አውሮፓውያን አቆጣጠር በ1940 የጸደቀው የባላድ እና የጎልደን ኢግል ጥበቃ አዋጅ የአገሬው ተወላጅ ካልሆነ በስተቀር ማንኛውም ግለሰብ የንስር ወፍ ላባን ጨምሮ ጎጆውን፣ እንቁላሉን ወይም ጥፍር ጭምር መያዝ ሕገወጥ አድርጎታል። ይህን ሕግ ለመጀመሪያ ጊዜ ጥሶ የተገኘ ግለሰብ እስከ $100,000 የአሜሪካ ዶላር የገንዘብ መቀጮና የ1 ዓመት እስራት የሚጠብቀው ሲሆን ጥፋቱ ለሁለተኛ ጊዜ ከተደገመ ግን ድርጊቱ ከባድ ወንጀል ወይም ፌሎኒ ደረጃ ተመድቦ የቅጣት መጠኑ በእጅጉ እንደሚጨምር ተደንግጓል። ይህ ሕግ የጸደቀው ለበርካታ 10 ዓመታት ይካሄድ የነበረው አደንና ከተፈጥሮ መኖሪያ መውደም የተነሳ የአሜሪካ ብሔራዊ ምልክት ነውን የዚህን ንስር ዝርያ ከጥፋት ለመታደግ ታስቦ ነው። ይሁን እንጂ በባህልና ሃይማኖታዊ ስነ ስርዓቶቻቸው ላይ የንስር ላባን ትልቅ ቦታ ላላቸውና በፌዴራል ደረጃ እውቅና በተሰጣቸው ጎሳዎች ውስጥ ለታቀፉ አሜሪካ ተወላጆች ብቻ ልዩ ፈቃድ ይሰጣል። ለዚህም ሲባል የዩኤስኤ የአሳና የዱር እንስሳት አገልግሎት የተሰኘው ተቋም በልዩ ሁኔታ የሚያስተዳድረው ብሔራዊ የንስር ማከማቻ የተባለ ማዕከል ያቋቋመ ሲሆን በተፈጥሮም ሆነ በተለያዩ አደጋዎች የሚሞቱ ንስሮችን የዚህ ማዕከል ውስጥ ከተሰበሰቡ በኋላ ሕጋዊ ፈቃድ ሂደት ለሚያልፉ የጎሳ አባላት ብቻ ተለይተው ይሰራጫሉ።